ይህን እስክሪፕቶ ወደ መኪና አልቀይረው። ሀሳቡ እንደዚህ ነው። ይህን እስክሪፕቶ እየተቀያየርኩ መኪና ድረስ ማድረስ፣ ለዚህ ደግሞ የእናንተ መገዛ ያስፈልገኛል። ስለዚህ ያላችሁን እቃ ደም ታደርጉልኝ ያላችሁ፣ እኔም ደግሞ ሙሉ አዲስ አበባ እየዞርኩ ይህን እስክሪፕቶ እቀያየራለሁ። ይህን እስክሪፕቶ ወደ መኪና የመቀየሩ ቻሌንጅ ዛሬ ኦፊሻሊ ተጀምሯል ማለት ነው። አሁን 4 ኪሎ ነን፣ እየዞርን ይህን እስክሪፕቶ ወደ መኪና እንቀይራለን ማለት ነው። አብራችሁ ነው። ሰላም ነው። እስክሪፕቶን ወደ መኪና የመቀየር ቻሌንጅ ጀምሬ ነበርና ዛሬ ዴዋን ነው። መጀመሪያ ደግሞ ያገኘኋችሁ እናንተን ነው እና ይህን እስክሪፕቶ መሸጥ አይቻልም ምናምን እና ወደ መኪና ልቀይር ቻሌንጅ ጀምሬያለሁ እና ኤኒቲንግ ኦፈር የምታደርጉት ካለ በዚህ እስክሪፕቶ ፋንታ ኤኒቲንግ ኦፈር የምታደርጉት ኤክስቼንጅ አድርጌ ወደ መኪና ማለት ነው። ምንድነው አልገባኝም ሐሳቡ። ይሄን እስክሪፕቶ ሳልሸጠው ኤክስቼንጅ እያደረኩ መኪና ድረስ መድረስ ማለት ነው። እያሳደግኩታ በመለዋወጥ ልዌ ማለት ነው። ከስክሪፕቶ ተነስቼ ወደ መኪና ሊምቢ እሱ አንተ በምን ትለውጣለህ? ኤኒቲንግ ሌላ ስክሪፕቶ ይቻላል። ያዛችሁት እናንተ ናችሁ። በቃ ያዙት እነሱ። ሌላ ስክሪፕቶ ይችላል። ኦኬ 500 ሊትራሊ ስለማይቻል የሆነ ሜቢ ኖትቡክ ሊሆን ይችላል። ሶ ከስቴሽነሪ የሆነ ነገር እንግዛ። ኦኬ በጣም አመሰግናለሁ። አሜን። ከስክሪፕቶ ተነስተን የመጀመሪያ ትሬዳችንን ኖትቡክ አግኝተናል። እናንተም ደግሞ ትሬድ የምታደርጉት ነገር ካለ ኮመንት ላይ አስቀምጡልኝ ወይም ደግሞ ዴም አድርጉኝ። አመሰግናለሁ። ዛሬ ዴቱ በቦሌ ጀምረናል። ትላንትና በ4 ኪሎ ከስክሪፕቶ ወደ ማስታወሻ ቀይረን ነበረ። ዛሬ ደግሞ ወዴት እንደምንቀይር አብረን እናያለን። ምን መሰላችሁ? በምን ልቀይር? ለምሳሌ አሁን በጣም አመሰግናለሁ። ዛሬ ቦሌ ምንም አይነት ኦፈር አላገኘው። ኖትቡክ ላይ ደርሼ ነበረ። ይሄን ኖትቡክ ደግሞ ልቀያየር ኮመንት ላይ በደረሰኝ ኦፈር መሰረት ፒያሳ መጥቻለሁ። ቻሌንጅሽን ምናምን አይቼዋለሁ። ታረጊዋለሽ ደግሞ እና በርቺ። ይሄ 2000 ብር ነው የሚሸጠው። ዛሬ በፒያሳ አሪፍ ኤክስቼንጅ ነበር። ዛሬ ደግሞ በመካኒሳ ተገኝተናል። የፒያሳውን ኤክስቼንጃችንን ኦፈር ደርሶን ደግሞ አሁን ወደ ሌላ ቃል እንቀይረው ነው። እኛ ደግሞ የጂም ቲሸርትና ሾርት ሰጣለሁ። ይሄኛው 5000 ብር ወርዝ ያደርጋል። ስለዚህ ወደ ቀጣይ መልካም እድል። ዛሬ በመካኒሳ አሪፍ የሆነ ትሬድ አድርጌያለሁ። የተባበሩት ተገኝተናል። ፒስ ከስኬት ፕሮዳክት ይሄን የመሰለ የ5000 ብር ላይት ስታንድ እና የ4000 ብር ማይክ ስታንድ ኤክስቼንጅ አድርገናል። ዛሬ ደግሞ በዴም ላይ በደረሰ ኦፈር መሰረት በመገናኛ ተገኝተናል። የጀመርከው ነገር በጣም አሪፍ ነው፣ ተመችቶናል። ስለዚህ እኛ ደግሞ አንድ ጫማና አንድ ካልሲ ኦፈር እናደርጋለን። ጫማው 13000 ብር ነው፣ ካልሲው ደግሞ 1000 ብር ነው። ስለዚህ አጠቃላይ ወደ 14000 ብር የሚደርስ ዕቃ እንትን ብለናል ማለት ነው። ዛሬም በመገናኛ በድጋሚ ተገኝተናል። ቢጃይ ሶሎ ማይክ ነች። ለኮንተንት ክሪኤሽን ለብሎጊንግ የምትሆን አነስ ያለች ካሜራ ነች። አሁን ከረንትሊ ማርኬት ላይ ባለው ፕራይስ ከ17000 ብር በላይ እየተሸጠች ያለችው እና አሁን ደግሞ ዴም ላይ በደረሰን ኦፈር መሰረት አያት ተገኝተናል። ፒስ አማን ነው ኦፈር ያደረገልን። አማንም ደግሞ የሚለን ነገር አለ። እኔ እንጃ አንዳንድ ወጣት የሌለ ተመቸችኝ ሰውነች እና እንደዚህ ከቀነውበት ለቲክቶክ አስቀንቶኛል። ኮንተንቱ ይመችሽ፣ በርቺ አይደለም መኪና ሌላ ላይ ትቀይሪዋለሽ አንቺ። የሚመች ነው። እንደዚህ ወጣት ሲሆን ይመችኛል፣ እቀናለሁ። እኔም እንዳንቺ ወጣት ነኝ። ያኔ ደግሞ 28000 ብር ኦሪጂናል ኤክሲኒክስ ለሆነ ጉዳይ ገዝቶት ነበር። በማይክ እንግዲህ ቀይራታለሁ ማለት ነው። ሌሎቻችሁም እያያችሁ ፋፋ አድርጓት በእናታችሁ። አሁን ደግሞ በደረሰን ኦፈር መሰረት በላንቻ ተገኝተናል ማለት ነው። ተቀበለን ይህንን ላፕቶፕ እና 5000 ብር አቅርበንላ በዛሬ ኤክስቼንጅ ከዲፕፎም ቴክኖሎጂ ሶሉሽንስ ጋር ይሄን የመሰለ ፒሲ ኤክስቼንጅ አድርጌያለሁ ማለት ነው። እናንተም ደግሞ ያላችሁን ኦፈር ዴም ላይ ላኩልኝ ወይም ደግሞ ኮሜንት ላይ አስቀምጡልኝ። ፒስ